አይ ባሮክ በህይወት አለሽ? አንቺ ማህደር ክፍል አንድ እንግዲህ የሚጀምረው ባሮክ በር ተንኳኩቶ በር ሲከፍት ማሂ ማናት? ማሂ የድሮ ፍቅረኛው ካምፓስ እያሉ አብረው የሚማሩ የነበረች በድንገት እንግዲህ በምን ይሁን በምን በማውቀው ነገር ጥላው የሄደች ማሂ ፍቅረኛው በጣም የሚወዳት ማለት ነው። ግቢ ይላታል። አለሽ እንደ ማሂዬ ምናምን ብሎ ባሮክ ተባብሎ ከዛ ቅፍ ታደርገዋለች። ከዛ ቆይ ሰው ፈልጎኝ ነው ብሎ ወደ ታች ይወርዳል። ሰላም ጤና ይስጥልኝ ውድ የሲፈን ዩቲዩብ ተከታታዮቻችን እንዴት ናችሁ? እንግዲህ ሲፈንን እንግዲህ አብራችሁን እንድሰሩ እንጋብዛችኋለን። እንግዲህ ማህደር ክፍል አንድን ይዘንላችሁ መተናል። ከዛን እንግዲህ ግቢ ቁጭ ብለሽ ጠብቂኝ ብሏት ይሄዳል። እሷ ቁጭ ብላ እየጠበቀችው እያለ እህቱ ትመጣለች። እህቱ ምን አባሽ ልትሰሪ ነው እዚህ የመጣሽው? ህይወቱን አመሰቃቅለሽበት ምን ፈልገሽ ነው የመጣሽው? በይ ቶሎ ውልቅ ብለሽ ከዚህ ቤት ውጪ ብላ ልብሷን ሻርፓን ሰታ ልታስወጣ ስትል እንግዲህ ባሮክ ይመጣል። ምንድን ነው የምትጮሂው ይላታል። ምንድን ነው ዋንቺ ግቢ ጎረቤት መረበሽ አለበት ወይ ብሎ እንግዲህ በጣም ተናዶ እየተናገራት ነው። ምንድን ነው እሱ እያላት ሰው ለምንድን ነው የማታከብሪው ምናምን እያላት ነው። እንግዲህ ማሂ እንግዲህ ቤት ውስጥ ለትንሽ ጊዜ ነው የምቀመጠው ብላቸው ቤታቸው የተቀመጠች ነው ያለችው። ድሮስ ሊወዳት ሲያፈቅራት የነበረ ልጅ ናት። አሁን ችግር ላይ ሆናን ያስጠጋናት ትላለች። እህትየዋ ደግሞ ክፍሌ መተሽ ክፍሌን ልብሴን እየነካካሽ ነው ምናምን ትላታለች። ኧረ እኔ ያልነካሁኝም ትላታለች። እሱም መቶ በጣም እየተቆጣ ነው። ተይ እንደዚህ አታድርጊ ይላታል። እስቲ በእሷ ምክንያት የተፈጠረውን ረስተን አይደል እና በዚህ ቤት ውስጥ ምን ታደርጋለች እሷ ይላታል። እሷ ተቸግራን የመጣችው እንዲከፋት አልፈልግም እና የእሷን እንደሱ ግሬድ ተበላሸ ትላለች። ሰው ቤተሰቦቻችን አዘኑብን። እሱ ቤት ውስጥ ምን ትሰራለች? ምን ምክንያት አለክ ትሏል። ቆይ እኔ ምልሽ ምንሽ ነኝ? ታላቅ ታናሽ ይላታል። እየለቀለድክ ነው አይደል? መልሽልኝ ይላል። ታላቄ ናት ትለዋለች። አርፈሽ ተቀመጪ እኔስ ስመክርሽ ምጥ ለእናቷ እንደሚባለው ነገር እንዳትሆኚ እንዳትመክሪኝ አርፈሽ ተቀመጪ ብሏት እንግዲህ እህቱን እየከለከላት ነው። ባሮክ እንግዲህ ፍቅረኛው ያው ተቸግራ የሆነ ነገር ይዛ መታ ይሆን አይታወቅም። እንግዲህ በቤታቸው ተገኝታለች። ከዛ ማሂ እንግዲህ ምግብ ምናምን ሰርታ አቅርባለች። ቁጭ በይ አንቺ ይላታል። እኔ ቁጭ እበላለሁ ትላለች። እውነት እንደፈለግሽ ተጠቀመሽበት ስታቅቢ በመርዝ ልደፊው ነው እንዴ ምናምን ትላታለች። ራስሽ ስሪው ራስሽ ተሰርተሽ ሰላም አትፈልጊም እንዴ አንቺ ከማልፈልገው ጠላት ጋር እያኖርከኝ ነው ትለዋለች። እዚህ የሰራሽውን ራስሽ ብዩ ምናምን ብላት ጥላት ወጣለች። እንግዲህ ይቺ ልጅ አማታል እንዴ ብሎ እንግዲህ ባሮክ እህቱ በጣም እያበሳጨው ነው። ለምን ከማልፈልገው ሰው ጋር እያኖርከኝ ነው ትላለች። እንግዲህ አሁን ደግሞ ወደ ካፌ የሆነ ሰው ልታገኝ ሄደ። በሰላም ነው የፈለግኩት ምን ሆነ ነው እንደዚህ ራስን የጣልኩት? እኔ ስራ የለ ተስራ ተባረርኩኝ እንዲሁ ልውልል ስል ነው የምውለው። የሆነ ስራ ፈልጌ ነው ትላለች። ስራ ስለፈለግ ስራ ለሆነ ስራ ፈልጌ ነው ብለህ ነው ትለዋለች። ምን ነበር ትለዋለች። አይ ቤቴ ልጋብዝህ አስቤ ነው ምናምን ታገቢ ባልሆነ ይላታል። ምን ያንሰኛል ቃል አለብህ እንዴ ትለዋለች። ደስታሽማ ደስታዬ ነው። የደስታሽ ለት የሰርግሽ ለት የሚለውን የዘፈን ትከፍችልኛለሽ ምናምን እንግዲህ ልታገቢ ነው እንዴ አንቺ ግን የብረት መዝጊያ ሚስት ተገኝቶ አንቺ ደግሞ በሞላ ወንድ አንዱ ላይ ችካልሽ ወንድና ባል ይለያያል ትለዋለች። ወዴት ወዴት ይላታል። አንተ ነው ያመጣኸው ትለዋለች። አንቺ ታውቂያለሽ እንግዲህ ሁለቱንም ሆነሽ ስለኛ አፍሽን ሞልተሽ የምታወሪ ወንድና ባል ትለዋለች። ስነ ስርዓት ትለዋለች። እንግዲህ ጋብዘዋለች። ለምን እንደጋበዘችው እንግዲህ እናያለን። እሺ ትለዋለች። እንግዲህ ባርኮል መቼ ነው ይቺ ልጅ ከዚህ ቤት የምትወጣ ይላታል። ያንተ አንዱ ሲሄድ አንዱ ይተካል።
ትረጋጋና አውራታለች። አንቺ የሚጎዳሽ ነገር የለም አይደል? የሚያስፈልገው ነገር ካለ ንገሪኝ። እኔ መቼ ተጨነኩ? ለአንተ እኮ ነው የተጨነኩ ትሏል። አልገባኝም። ምን ልሆን እችላለሁ እኔ? ከዚህ ከዚህ በፊት አምቄ ያዝኩት ብዙ ሚስጥር አለ ትለዋለች። እና ይቺ ልጅ እባብ ነች፣ የዋህነትን ልትጠቀምብን የመጣችው ተረዳኝ ትለዋለች። ዛሬ ሰተት ብላ የመጣችው ነገ ዲቃላውን ተሸክማ ያንተ ልጅ ነው ልትል ትችላለች ይላል። የምን ልጅ ይላታል። ማለት መልሽልኝ እንጂ ምንድን ነው የምታወሪው ይላታል። ኦ ትላለች። እንግዲህ አፋጠጣ ማደር ብሎ ሮጠ ወደ ማደር ጋር ማለት ነው። እንግዲህ ሊጠይቃት ማለት ነው። የሆነ ፍንጭ ሰጠችው። ወይ ምን አይነት ልጅ ነኝ አለ ተበሳጭ። አሁን እሷን እንዲከተል ፍንጭ ሰጠሁት አለች። እንግዲህ አሁን ፍንጭ ሰተሸዋል። እንግዲህ ሄዷል ሊጠይቅ ማለት ነው። ኦ መጣ እንግዳው ተጋብዞ የመጣው በጣም ነው የሚያምረው በትንሹ ትለዋለች። ግን ስለ ሁኔታው ምንም አላልሽኝም መጣሁ ትለዋለች። ምን የምልሽ ይላታል። ወንድምሽ የለም እንዴ? የለም ግን አደራህን እንዳይ ሸፈንፈን በል ትለዋለች። በዚህ ሁናቴማ አይደለም እኔ እሱ አይደለም ራሴ መስታወት ፊት ብቆም ራሴን ራሱ አላቅም ይላታል። ይሄ ጉራህ እኮ አይታወቅም ምን ይምጣለ ትለዋለች። ቤት ያፈራውን ይላታል። ውሃ ታምጭልኝ ቅድሚያ ይላታል። ማሂ ይላል። ማሂ ብላ እንግዲህ ማሂና እሱ እንዲተያዩ ነው ያላት ጥረት። እንግዲህ ማሂ ውሃ ይዛ መጣች። ቆማ ውሃውን ይዛ እንትን እያለች እያለ ቆሞ ተፈጣ አየችው። ምንድን ነው አለች። ትተዋወቃላችሁ እንዴ? አይ ብላ ውሃውን አስቀመጠችለት። ቆማ አየችው። ማሂ መጣ፣ ባሮክ መጣ። ሰላም ለዚህ ቤት ይሁን ብሎ ገባ። ምንድን ነው ምን ሆናችኋል? ይቺ ናታ አለች። አይን አውጣ የማንንም ጎረምሳ ቤት አምጥታለች። እቤት ውስጥ ቀጥራው እንግዲህ ከጎረምሳ መጣች ብላ ልትላት ማለት ነው። ከኋላ የመጣ አይን አወጣ። እኔ ልሂድ በቃ ሁላችሁም አረጋጉት ይላል። ይቸኩላል። ስራ ጥሎ ነው የመጣው። ቅድም ሲል ስለሰማሁት ነው ትላለች። ስለተፈጠረው ነገር ይቅርታ ፍየል ከመድረሷ ቅጠል መጠን እኔንስ ብታማክሪ ምናምን ንቀት ነው ምናምን ብላ ልክ እሷ እንዳመጣችው ማለት ነው። ግን እኮ እኔ ትላለች እንግዳሽ ሲመጣ አማክሪያት እሷን ሰው ስጠሪ ምናምን ይላታል። እንግዲህ ለእሷ ያሰበችው እንደዚህ እንዲሆን ነበረ፣ ተሳክቶላታል። ሰው እንደዚህ እያልክ ማቅበጥምት እንዲህ ብለት የማንንም ዱርዬ ቤቱ ምንጭ ኡፍ ጄሪ ዝም በይ በእናትሽ ቤት ላልማረፍ ነው የመጣሁት ይላል። እህትየዋ እንግዲህ ከእሷ ጋር ተያይዛለች። ባርኮ እንትና እንግዲህ ኪራን ሆኖ ነው የሚሰራው። እንግዲህ ጽናት ላይ ጥሩ አፍቃሪ ሆኖ የሚሰራ ማለት ነው። እቺ ማሂ ደግሞ እንትን ላይ አዴ ላይ ፍቅርን ሆና እንግዲህ የምትሰራ ናት። እንግዲህ ፍቅርን ሆና በጣም ጨካኝ አረመኔ ነበረች አዴ ድራማ ላይ። እሷም ደግሞ እዚህ ጋር ደግሞ ሌላ ጨካኝ ጥሎባታል። እንግዲህ በትውስታ አልጋ ላይ ሆኖ ትዝ ያያለው ነው። ባርኮት እያስታወሰ ነው። እስቲ ለምንድን ነው የመጣሽው ይላታል። ለምንድን ነው የመጣሽው ይላት ብሎ ከዚህ ሁሉ ነገር በኋላ ለምን መጣሽ ብሎ እንግዲህ ያለውን ታውቂያለሽ፣ በአንቺ የተነሳ ብዙ ነገር እንደታመመ ምናምን ታውቂያለሽ ወይ ይላታል። አንቺን ያለ መጥላት ብዙ ነገር እንደሆንኩ ለምን ይላታል። እንግዲህ ለምንድን ነው ወደ ህይወት የተመለሰሽ የመጣሽው ይላታል። አሁንም ልትበጠብጪ ነው ይላታል። እንግዲህ ንገሪኝ፣ ድጋሜ ልታሳመሚ ነው ይላታል። ለምንድን ነው የመጣሽው ወደ ህይወቴ ይላታል። እኔ እንግዲህ ባሮክ እንደዛ እኮ አይደለም ትለዋለች። እንግዲህ እየነገረችው ነው። ተይው በቃ ምናምን ብሎ እንግዲህ አልጋ ላይ ሆኖ ነው እንግዲህ ለምን ወደ ህይወቱ ድጋሚ እንደመጣች እንግዲህ እያስታወሰ ነው። እንግዲህ አፍቃሪው ባሮክ ወይንም ኪራ እንግዲህ ማህደር ላይ ደግሞ አሁን ኃይለኛ አፍቃሪ ሆኖ እየመጣ ነው። መጣች ቁጭ በይ እስቲ ይላታል። ባሮክና ማህደር ቁጭ ብለው እያወሩ ነው። ቆይ
ገና ከመምጣትሽ አልጨቀጨቅሽም ብዬ ነው። የምትነግሪኝ ነገር አለሽ ይላታል። ምንም ነገር የለም ትለዋለች። ሌላ ቦታ የምሄድበት ስለሌለ ነው፣ አንተ ስለማውቅ ነው ወደ አንተ ጋር የመጣ። ውሸት እንደምጠላ ታውቂያለሽ አይደል ማሂ ይላታል። መናገር ያለብሽን ነገር ሁሉ ተናገር ይላታል። ስለምንድን ነው የምትሉት? ስለ ሁሉም ነገር ይላታል። ይሄን ልጅ ስለተባለው ነገር ታስታውሳለህ ትለዋለች። ያኔ ሁሉ ሰው ሲቀናብን ለካ ፍቅራችን እንደዚህ ባጭሩ እንዲቀር ነበረ። ከአንቺ ጋር ነገር ያለን ነገር ምንም የምመልሰው ነገር የለም፣ የበደልሽኝንም ነገር ይላታል። እኔ ምን አደረግኩ? ምን አረኩ? ከገዛ ጓደኛዬ ጋር ጠፍተህ ትለዋል። የረሳሁት መሰልሽ እንዴ ይላታል። የሰው መሳቂያ መሳለቂያ አድርገሽኛል። ግሬዲዮ ወርዶ ግራጁዌት እንኳን ማድረግ አልቻልኩም። እኔ በጭራሽ ከማንም ጋር አልሄድኩም ትላል። እኔ እኮ ያደረግኩት እኮ ለአንተ ብዬ እኮ ነው ትለዋለች። ይላል። ለእኔ ስትይ ነው እንዴ ህይወቴን እንደዛ ምስቅልቅል ያወጣሽን? መረቂያችን ሰዓት ደረሰ። ደስታችንን አጣጥመን ሳንጨርስ እኔ 3 ወር እርጉዝ ነበርኩኝ አለችው። ምን አላት? አዎ ከዛን ያንተንም የኔንም ህይወት ከማበላሽ ብዬ የተማሪዎች መሳቂያ መሳለቂያ እንዳልሆን ብዬ ግቢውን ለቅቄ ወጣሁ አለችው። ከዛ ተስፋ ያደረጉብኝ ቤተሰቦቼን ከማዋረድ ብዬ ከዛ ለነፍስ ያለ ሰው አስጠግቶኝ ነው። እና ልጅ አለህ እያልሽኝ ነው አላት። ኧረ ንገሪኛ ይላት። አይ ይላት አላት። ያኔ ስመጥ ብቻዬን ስለነበርኩኝ የእንሽርት ትፏት ፈሶብኝ ለነፍስ ያለ ሰው ወደ ሆስፒታል ወሰደኝ። ከዛን ልጁ ታፍኗል አለው ብሎ እንግዲህ የደረሰባትን ነገር እየነገረችውን አሁን ትሰሚያለሽ ይላታል። ያንቺን ተረት ተረት ልሰማ አይደለም፣ ይገባኛል እኮ እኔ ሌላ ማስቸግረው ሰው ስለሌለ ነው። መቼም አጨክንብኝም ብዬ ነው። ለተወሰነ ጊዜ መቀመጥ ትችያለሽ፣ ግን መርሳት የሌለብሽ ነገር በእኔና አንቺ ያለፈ ታሪክ ነው። በህይወታችን በድጋሚ እኔና አንቺ አንቀራረብም ይላታል። እንግዲህ ገብቶሻል ይላታል። አይ ይሁን ይሁንዬ ትላለች። እንግዲህ የደወለች ዮናስ ጋር ደወለች። በጣም ነው የምታሳፍሪው አላት። ወንድሜ እኮ ካወቀ ይገለኛል ብዬ ነው። አዎ በጣም ይቅርታ በለው ይላታል። እስከ ዛሬ 18 ዓመት አልሞላሽም ማለት ነው ይላታል። ቶስቲ እኔ ራሱ ግራ ቢገባኝ እኮ ነው። እኔ የምልህ ከልጅቷ ጋር ትተዋወቃላችሁ ይላት። አዎ በእናትሽ ጥሩ ምስኪን ልጅ እኮ ነች፣ ጥሩ አላደረግሽም ይላት። የት ነው የምትተዋወቁት ይላል። ስራ ቦታ የማውቀው ዶክተር ነበረ፣ ከሆነ ባለ ሀብት ጋር ትመጣ ነበረ፣ አልገባኝም ይላት። እኔም እሱ ራሱ ብዙ የሆነ ዶክተር ተከሶ የእሱን ጉዳይ እኔ ነበርኩ ያዝኩት። ሆስፒታል ውስጥ በጣም ወንጀሎች ይሰራል። ተከሶ የእሱን ከስ እየተከታተልኩ ነበር። እናም እንደ ድንገት በልጅቷ ፍቃድ ስላለው ምናምን እያለ እንግዲህ ያለውን ታሪክ ጊዜዋ ሲደርስ እንዳዋለዳት አውቃለሁ። እና አንተና ልጇን የገደለውን ነፃ ያወጣላት። 2 መንታ ልጆች እኮ አሳቅፏታል። ምን አለችው? ጭራሽ መንታ አታምጣው ስለው አምጥቶ ቆለለው አሉ ብላ እንግዲህ እንደዛ አልሽ ይላታል። ምስኪን ሞቱባት እንዴ ይላል። በጣም ምን አይነት ተንኮል እንዳሰበች አላቅም። ለማንኛውም እናወራለን ይላታል። ለማንኛውም ሶሪ ባት ማ እኔ አለች። እኔ አላደርገውም። ለምን በመሀላችሁ ክፍተት እንዳይፈጠር እኮ ተዋት፣ ገደል ትግባ ትለዋለች። በጣም ራስ ወዳድ ነሽ አንቺ እና ራሴ የጠላሁትን ማንነት ማንን እንዲወድልኝ ፈለግሽ አላት ትላል። ማን ተሸከመኝ አለ። አውርደኛ በለው። በይ ያስታቀፍሽኝን ቅሌት አራግፊልኝ። እኔ ምንም በማለቀው ነገር አስፈረድሽብኝ ይላታል። አንዴ ገብተሽበታል። እስኪ ለማን ጠበቃ እንደምትሆን አይሃለሁ። የታቀደ ነበር እንዴ ይላታል። እናስ ትለዋለች። በጣም ነው የምትገሪ፣ በጣም ነው የምትባስ። ለምን ስለ ጉዳዩ አላውቅም ነበረ ትለዋለች። መቼም ምን ጠይቄህ እምቢ አትለኝም ትላል። በጣም ነው ያስከፋሽኝ ይላል። በቃ ቻው ምናምን ብለው ይሰነባበታሉ። እንግዲህ ያንን እቤት ውስጥ አምጥተው ልክ ማህደር እንዳመጣችው አድርጋ ባርኮት እንዲያውቅ ያደረገች። ያኔ በጣም ነበር የምንዋደደው ትላታለች። እየነገረቻት ነው።
ፍቅርን እንደኛ ያፈቀረ ሰው ያለ አይመስለንም ነበረ። ግን በመካከል እኔ እንዳረገዝኩኝ አወቅኩኝ። ከዛን እሱን ለእኔ ሲል አቋረጠ። ለማንኛውም ባሮክ ስራ ወጥቷል፣ ፍቅረኛ ያለው፣ ቀጥ ብለሽ ቤቱን ለቀሽ ይዘሽ ውጪ ትላታለች። እባክሽን እኔ አልረብሻችሁም፣ እባክሽን ማረፊያ እስከማገኝ ድረስ እዚህ ልቆይ ትላታለች። የትኛውም ታሪክ ሀ ሳይባል ሁ አይባልም። ያለፈ ታሪክሽን ኮተትሽን ሰብስበሽ ከቤታችን ውጪ ብላ ከዛ በኋላ እግሯ ላይ ትወድቃለች። ለዛሬ ብቻ ልደርና ነገ ጠዋት እመጣለሁ። ምንም ለማትለውጩ ነገር አታለቃቅሽብኝ እባክሽን ትላታለች። እንግዲህ ዛሬ ሶፋ ላይ ለሌላሽ ጊዜ በቃ ሌላ ጊዜ ከሌላ ሰው ጋር አንድ ነገር ሲባጠስ ሌላ ታሪክ እንደማይፈጠር ማወቅ አለብሽ። ስለዚህ ለቀሽ ቤቱን ትወጫለሽ ትላታለች። እንግዲህ ልብስ አጥባ ነበረ፣ ልብሱ አልጸዳም፣ መልሰሽ ጠቢው ትላታለች። መልሳ እንግዲህ ልታሳጥባት ነው ኪችን ምናምን። አንቺ እኮ ይላል ባሮክ ይመጣል፣ አንቺ እኮ እንግዳችን እንጂ እኮ ሰራተኛችን አይደለሽም፣ ምንድን ነው የምትሰሪው ምናምን እያለቻት አምጪው ላሽተው ምናምን ብላት እንግዲህ እያሸተተችው ነው። ከዛም በኋላ ኪችን ምናምን ስታጸዳዳ እንትን ትላለች። እያጨመላለቅሽው ነው እያለቻት ነው። እንግዲህ በጣም የሚያናደድ ነገር ነው እህቷ እያሰራች ያለችው። እንግዲህ ሌላ ደግሞ በቃ እዚህ ቤት መኖር እንደሌለባት እኔ እኮ የመጣሁት ወረቀት እስከሚመጣልኝ ነው እንጂ ሌላ ነገር አይደለም፣ ለጊዜው ነው ያረፍኩባችሁ ምናምን ብላ የእንትን እያለች እየለመነቻቸው ነው። እንግዲህ ውድ የሲፈን ዩቱብ ተከታታዮቻችን እንግዲህ በክፍል 2 ማሂ በክፍል 2 እንገናኛለን። ሰብስክራይብ ሼር እያደረጋችሁ አብራችሁን ሆኖ ኮመንት አድርጉልን አስተያየቶቻችሁን፣ አብረን እንሰራለን። ቸር ያገናኘን።